አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡኽቱ ኡስማን የሀያቲም ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ ረብል ዓለሚን። እናንተ እንዴት ናችሁ? ሀባይ እኔ ሰላም ነኝ አልሐምዱሊላህ። ዛሬ ደግሞ እንግዲህ ለልጆች ቀለል ያለች ቁርስ ላዘጋጅ ነው። አብረን እናዘጋጅ ማለት ነው። ይሄ ድንች ነው። ድንቹን ከትፌ እንደዚህ ከታትፌ አስቀምጫለሁ። ይሄ ደግሞ ሽንኩርት ነው። የክሰሉ የሚጤሰው ወይራ አድርጌበት ነው እንዳያይዝልኝ ማለት ነው። እና ለቤቱም ቤት ውስጥ ስለሆነ የምሰራው ለቤቱም ወይራ ጥሩ ነው ብዬ ነው ማለት ነው። እሺ ሀባይብ እና ቀለል ያለች ናት። ቀለል ያለ ቁርስ ናት ሀባይ። መሳቢው አልኩሽ ማንኪያ መላጊያው ጋር አለ ፈልጊ። እሺ ነይ ኩሽና ሂጂ። ፍርፈራህ እየታዘዘች ነው። ኩሽና ሂጂ አምጪ። ዘይት አንጥሬው ነው እዚህ ውስጥ ያደረኩት ማለት ነው። ጉፋን የምር ተጫወተብኝ ጉፋን። ሀባይብ ይኸው ሽንኩርቴ ሲበስል እንትኔን ጨመርኩ ማለት ነው። ድንቼን ከዛ ማጂን ይኸው ማጂ እየጨመርኩ ነው። ምርጥ ነው የሚሆነው አልኳቸው። ምርጥ ነው የሚሆነው አልኳቸው። አንዴ ተነቃነቀ። አንዴ እጅ ስለሆንኩኝ ነው። ይሄን አልጨርሰውም። ጨው ስለማረግበት ከዛ ኩርኩም ማለት እርድ ማለት ነው። እርድ ያረጋለሁ። ይሄው እርድ ያረጋለሁ ሀባይ። ከዛ ጨውን ያው በኋላ ላይ መሳለቅ ያደርገዋለሁ። የምታዩት ትንሽ ገጠም አደርገዋለሁ። ማለት ከሲል ጨውን እጨምራለሁ ማለት ነው። ሀባይ እንደዚህ እየሰራሁ ነው ማለት ነው። እስኪ እንክፈተው። ዋው በቃ የለለ አልኳቸው። እኔ ድንች በነገራችን ላይ በጣም ነው የምወደው። እኔም ልጆችም ባለፈውም ተናግሬያለሁ። 2 ኪሎ ሳምንት ፈጃለሁ። በቃ ቅዳሜ ሄጄ 2 ኪሎ ተግማሽ ገዝቼ እመጣለሁ። ያው ለቅዳሜ አለኝ የለኝም አለኝ እያልኩ ነው የምደርሰው ማለት ነው። እና ድንች በጣም ነው የምወደው። የምሰራው ሁላ ውስጥ ድንች ቢገባበት ደስ ይለኛል። ሀታ ሽሮ ስሰራ ድንች ወጥ እሰራና ሽሮዬን ጣል ነው እዛው ላይ ማለት ነው። ከዛ ደግሞ ብድ ያለ ኢዲያም ነው የምሰራው። አብዛኛውን ጊዜ ኢዲያም ነው የምሰራው በብዛት ያቸዋለሁ። እና ፈርህም ድንች በጣም ትወዳለች። ተው እኔም እንደዛው ነኝ። ሚጥቂም ፍርዶሴም ድንች በጣም ነው የምትወደው። በቃ ጉድ ይውልኝ እና አለባበስ። ኧረ ፈርህ ወዲህ ልትሄጂ ነው? ህንድ መሰልሽ እኮ። እንዴት ነው አለባበስሽ? ቆይ እንደዚህ ሆዲሽ እምብርትሽ እየታየ እንዴት የተሸፋይ ልጅ እንዲህ ይሆናል? ኧረ ጉድ ነው፣ ኧረ ጉድ ነው። እንደምታዩት እንግዲህ ሀባይብ አይዋ በቃ ደግሞ ሁሉም ውስጥ እንስራ ነው እንግባበት። አንዱ አልታዛ አንዱ አሁን ያቺ ያላየችም እና ነው። ቆይ ጉድ ላሳያችሁ። ጥሪያት እንዴት ነሽ? ዝም ብለሽ ዝም በያ። ፍርዶስ የስራ ይዛ ነው ፈራህ ስራ ይዛ ነው። እያማሰለኝ ነው። ቆይ እኔም ላማስላለኝ ላዙርላት። ኧረ ተፈቷል ቁልፍሽ ደግሞ ፉክክር ማለት ነው።
ቁልፍሽ ተፈቷል። የልብሽ ላይ ያለው ስቃ በቃ ታማስል እሷ ሴት አይደለች። ምን አማራጭ አለች? አይ ሴት ነች አንቺ። ደግሞ እዛ ቀርቧ ዘቀለች። በቃ ሂጂ ሂጂ፣ ልጅሽን ወሰደች። በቃ ተማሰለ ሊገጠም ነው። በቃ እንደዚህ እንግዲህ እየተጨቃጨቅን እንደዚህ የተሯሯጥን እንደዚህ እንትን ያን ስጫት አቦ ቪዲዮ ሳታስለቅሻል። በቃ እንደዚህ የተጨቃጨቅን ማለት ነው። ቁርሳችንን እንበላለን። ደግሞ እንደዚሁ እየተጨቃጨቅን ምሳ እንበላለን። እንዲሁ እያል ጅብሊ መልህ ዋው እሱ ነው ፍን የሚያደርጋችሁ። በጣም አሪፍ ነው የሆነው። ላትከትሪን ማሚ ጂቢ ሾየ በስ ላትከትሪን እንዴ ልታዩት ማለት ነው። በቃ ቀለል ያለች ናት። እንደዚህ ካረኩ በኋላ ውሃ ጨምርበታለሁ ትንሽዬ። ያው ሲመጥ ነው ሌላ የምንለው ስላለ ትንሽዬ ውሃ እንደዚህ አድርጌ ጨምርበታለሁ ማለት ነው። ቻት የሞቀ ውሃ አድርጉበት እስኪ። ሹፍ ሹፍ አይዋ ሀጥ هنا فوق ملح ሀጠነ ملح አባወራ የሌለው ሰው ማለት ነው። ማለቴ ባል የሌለው ሰው የምታዩት እንግዲህ በቃ ቀለል ያለ ናት። የምንሰራትም ትንሽ ናት። በቃ ሁሉ ነገሯ አለጠ ሆረጠ እንኳን እላለሁ። ለምን ታባወራ ትበልጣለች የኔ ልጅ ብታዋት እንዴ ማለት ነው። እንዲሰራች ታሪክ ላውራችሁ። አጎቷ መጣና ከዛ በነገራችን ላይ ውጭን እየጠረኩኝ ነው እንትን የምለው ማለት ነው። በዛው ምሳራ ውጭን እየጠረኩ ነው። መጥረጊያው ራሱ ዝሩ። ከዛ ምን ሰራች መሰላችሁ? እንትን እንጀራው ወፍራም ነው። አይኔ የሌለው ሆኖ ወፈር ብሏል። ወዲያ አንድ በኩል ምጣን ብሎ ማለት ነው። ቆረስ አድርገችና ያንን ምንድነው ቂጣ ነው እንዴ አለችኝ። ደግነቱ አማቾች ሩቅ ናቸው። ቅርብ ቢሆኑ ታላቀቂ ነበር ከባሌ ጋር እያልኩኝ እና እንትን ነው እንደምታዩት ልብስ ሳጥብ ነው ያልኩት። ትናንትና የትናንት ልብስ ነው ውጭ ላይ አድሮ ማለት ነው። ስለዚህ ቅድም እየማጂውን ቀነስኩት አላልኳችሁም? ይኸው እዚህ ደፍታው ተደፋላችሁ። አልተደፋም እና ምንድን ነው ታዲያ? ፀሐይ ሆኖ ነው መሰለኝ ተጀመረ። ይኸው ተደፍቶ ተልሰዋለች። ተዛው ማጂ በቃ አብረራ ነው ፍርዲዮስ። እንደምታዩት እንደዚህ ሆናለች ማለት ነው። በደንብ መብሰል አለበት። እስኪ እንጂ ያዥ ካሜራማን ይታያል። ካሜራማን እንግዲህ ተጠንቀቅ። እኔ እንዴት አስገባኝ። ይሄው እንደምታዩት እንግዲህ እንደዚህ በደንብ መብሰል አለበት። እጄ ይግባ ችግር የለውም። ይሄው እንደምታዩት አሁን በደንብ በስላለች ማለት ነው። አምናዋ ማሻአላህ ናት። ከዛ እቻት እንደምታዩት ሁለት እንቁላል እጨምርባታለሁ ማለት ነው። እንዲህ ናችሁ ጠብ ያለችው። እሺ ፍሬ እንትማ እየተከሰከሰችብኝ ነው። በቃ እዚህ እንግዲህ ካሜራማኑን ቀልፎ ወሰደው። ይታይሻል? ይታያል? እንቁላሉ ስንት ናቸው? ኧረ እባክሽ ከም በልዓረቢ እስነን የስ እና ቻት ሊሰረባታላችሁ ማለት ነው። ያው ቱና በሉት። ቱና ብላችሁ ትይዙታላችሁ። በጣም አሪፍ ነው። ቱና ብላ ትወዱታላችሁ። ቀመሱት። በገጠር ኩሽና ማለት ነው። አንቺ ተሯሯጠባችሁ እንግዲህ ምንም ማድረግ አይቻልም። እጅ መተነሽማ
በጣም አሪፍ ነው። ይሄው እንደምታዩት ተጮሬው ሆኖብኝ ነው አልታያለው ማለት ነው። እንደምታዩት በጣም አሪፍ ነው። ትወዱታላችሁ። በዳቦ በቂጣ በሸባቲ ማለት ነው። በጣም አሪፍ ነው። እንደምታዩት ምርጥ ነው። በደንብ ድንቹ በደንብ መብሰል አለበት። ከዛ ተበሰለ በኋላ ነው እንቁላሉን የምትጨምሩ ማለት ነው። እኔ በጣም ነው እንትን የሚለኝ የሚመቸኝ ማለት ቀለል ያለ ነው። በተለይ ለቁርስ በጣም ነው የሚመቸኝ፣ ቀለል ያለ ነው። ድንች እንደምታውቁት ያው በጣም ነው የምንዋደደው ድንች ጋር። ከዛ እንቁላል ሲገባበት ለልጆቼ ፈረህ እንቁላል ብቻውን አትበላም። ያው እንደዚህ እያደረኩ ምናምን ነው የምበላው ማለት ነው። እንደምታዩት በጣም አሪፍ ነው። ሰርታችሁ ሞክሩት። እኛ ደግሞ እንግዲህ ሻያችንን እንጣጅ እላችኋለሁ። ሀባይብ ብቻ ሰርታችሁ ቅመሱት። በጣም አሪፍ ነው። ከዛ ሀባይብ ይችን ቃሪያ ለእንትኗ ማለት ነው ለሽታዋ ጣል አረጋታለሁኝ። ያው የሚያቃጥል ቢሆን ደስ ይለኛል፣ ግን ልጆቹ ያው የሚያቃጥል ስለማይበሉ ብቻ አድርጌ ለሽታዋ ጣል አረግና ገጥማታለሁኝ። ከዛ አወጣታለሁ ማለት ነው። ትቀመጣለች። ውሃችንን እንጥዳለን። ለሻይ እንጥዳለን ውሃችንን። ሀባይብ ይኸው እንግዲህ ተዘጋጅተናል። ዳቦ የሚፈልግ ዳቦ፣ እንጀራ የሚፈልግ በእንጀራ መብላት የሚፈልግ በእንጀራ ይበላል፣ በዳቦ መብላት የሚፈልግ በዳቦ ይበላል። ይኸው ቀርቧል ማለት ነው። እንደምታዩት ቀርባለች። ሀባይብ ነዕና ደግሞ ይኸው እዚሁ አለኝ። ሀበቅ ይሻላል ነዕና አላልክ ነዕና ይኸውላችሁ እዚህ ይኸው አለኝ። ይቺን አርማለሁ ኢንሻአላህ። ይቺ ትበቃኛለች። ይኸው ኮባ አለኝ። ይሄ ሰላጣ ነው። ብቻ ይኸው ሁሉም አለኝ ማለት ነው። ጓሮዬ በደንብ የሚታይ ይመስለኛል። ጎመን ምናምን ነዕናዬን እያሄድኩኝ አሁን ልስራ ማለት ነው። ነዕናዬን ይሄው እንደምታዩት ተጓሮዬ ነው የማመጣው፣ ተጓሮዬ ነው የምቆርጠው። በቃ ስታምር የምር አትበሉ። ከዛ ውሃችን ፈልቷል። ሀባይብ ሻያችንን እንቀዳለን። ታላቂው ውስጥ ነው የማደርገው። ነዕና ነበር የፈለኩት፣ ግን ሀበቅ ነበር የፈለኩት። ነዕና ነው ያደረኩት። ልጆቹ ሀበቅ አይብዙም እንትን አይሉ ነዕና ነው የሚወዱት። እኔ ደግሞ ሀበቅ ነው የምወደው። ዙሮ ዙሮ ያው በእነሱ ፍላጎት ስለሆነ አዳሬ ያው እነሱ ያሉት ነው የሚሆነው ማለት ነው። እና ሻያችን አፈላን። ስኳር ነው የታይ። ከዛን ወደ ምግባችን ማለት ነው። ኧረ እባክሽ ቀደምኩት። ከዛ ይቺትና ኢዲያማችንን በዚህ እናደርጋለን ማለት ነው። አሪፍ ምግብ ነው። ብቻ ሰርታችሁ ሞክሩት። እንደምታዩት ማለት ነው። ይታያል ብዬ ተስፋ አለኝ። ይሄው እንደዚህ ነው። በዲያቦ የሚፈልግ በዲያቦ ይኸው አባይ በዲያቦ የሚፈልግ በዲያቦ፣ በእንጀራ የሚፈልግ በእንጀራ ነው የምንበላው። ይሄንን ይመስላል። ሻያችንም ይኸው ቀርቧል። የምታዩት ቀርቧል። ሰዓቱ እንደምታዩት እንደዚህ ነው። ጉሉ ቢስሚላህ ራህማን ራሂም ሚጢጢ ጉሉ ቢስሚላህ። ፈረስ ፀጉርሽ ምን ይመስላል? ቁሟል ፀጉርሽ ወዲያ። ኧረ ነካሹ በወጥሽ በቃ በይ።
እና ይሄንን ይመስላል ሀባይብ ቁርሳችን። ልጅ አባወራ ይስጣችሁ ይላምላለሁ። እንግዲህ አሪፍ ምርቃን የልጅ አባወራ እኔ ጋር አባወራዎቼ እነዚሁትና የምታዩዋቸው ጣፈጠ መረረ። እንዴት ነው ምግቡ? አስተያየታቸው ሰው እንዴት ነው? ቴንኪው ማሚቲ እንዴት ነው ምግቡ? ክዬ ምግቡ እንዴት ነው? ያጣፍጣል? አሪፍ ነው ወላሂ። እስኪ እንዴት አላየቻትም ፈራህን ብታያት እንዴ እሷ በቃ ያላት ፉክክር እንዴ ብዬ እንደዚህ ነው ምግቡ። ውይ እንደዚህ ነው እንደዚህ። እወዳችኋለሁ። እሺ ማይ ብሉልኝ በለዓፊያ። ሁላችሁም እንግዲህ ቁርስ ተጋብዛችኋል። ቪዲዮን ተወደዳችሁ ላይክ ሼር አድርጉ። አላህ ሱብሃነሁ ወተዓላ ሀገራችን ይጠብቅልን፣ ሀገራችን ሰላሟን አላህ ይመልስልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።